በምድር ላይ እንግዲህ ማንኛውም ሰው ከፈለገ ገንዘብ ካለው የወርቅ ትሪ ሰርቶ መብላት ይችላል። ይህንን እስልምና ማምኗል። አስበው ከልክሎ በጀነት ግን በሱ ትበላላችሁ እኮ ይላል እኮ ቁርአኑም እኮ ይላል እኮ የምድር ታስቀናቸዋላችሁ በገነት ይላል እኮ። እነሱ እዚህ ስለተመገቡ እናንተ ታግሳችሁ ስለነበረ እነሱ ጠጅ ጠጥተዋል፣ እዚህ እናንተ እዛ ትጠጣላችሁ። እነሱ እዚህ ወይን ጠጥተዋል፣ እናንተ እዛ ታስቀናቸዋላችሁ። እነሱ እዚህ በብር በልተዋል፣ እናንተ እዛ በብር ትበላላችሁ። እነሱ በወርቅ እዚህ ተጠቅመዋል፣ እናንተ በወርቅ ትጠቀማላችሁ። እነሱ በዚህ ስለተጠቀሙ እናንተ እዛ ትጠቀማላችሁ ነው። ታገሱ። እኔ እዚህ የተጠቀምኩትን ገነት እዛ አስበዋል። ቦሪንግ የሆነብህን ላይፍ እኔ በትልቅ እየኩባያ ምግብ አመጣልሃለሁ ቤቴ ከመጣህ ቢለኝ አንድ ሰውዬ እየሰደበኝ እኮ ነው። ቤቴና በትልቅ እየሳህን ምግብ ሰጣለሁ ቢለኝ ስድብ ነው እንጂ እንዴት ነው ሽልማት የሚሆነው? ለዛውም አንተ እዚህ የሰለቸህን ነገር እነሱ እንደ አዲስ እዛ ሲጠቀሙ ባይዞ እኮ ይሰለቻቸዋል እኮ እነሱም እኮ ይጠይቃሉ እኮ እነሱም እኮ ይላሉ ይሄ ቅድም የበላ ነው ምግብ ነው ይላሉ። አይ ተመሳሳይ ሆኖ እንጂ ቅድም የበላችሁት አይደለም ብሎ ይሞግታቸዋል። አላ ተመሳሳይ ሆነው ከለሩ ተመሳሳይ ስለሆነ ነው እንጂ አንድ አይነት አይደለም ይላቸዋል። ከዚህ በፊት የበላ ነው ሲሉት ልክ ፓስታ በአትክልትና ፓስታ በስጎ ማለት ነው። አረፈ በስጎ ነው ይብላ ምን አባ ቅድም የበላው በአትክልት ነው። ሁለቱም በስጎ ይሆንና ነው በስጎ ነው። ይሄ ቅድም የበላሁት ነው ከለሩ ነው እንጂ ተመሳሰለው ይሄ አንድ አይደለም። ምንድነው ልዩነት? የቅድሙ ጨው አለው፣ ይሄንኛው ጨው የለውም። ጋር ሎጂክ እኮ ተጫወተባቸው በቀደም እኮ አላየሽም? ጋር ሎጂክ ስክሪንሻት አድርጓቸው እሱና ዶት ኮመን ሰሂ ነበር አዲሱ ስክሪንሻት አድርጎታል፣ ቀየሩት። ከዛ በኋላ ሚዲያ ላይ ይዞት ወጥቶ ሲያራግበው ደነገጡና መልሰው ድጋሚ ደግሞ ሰሂ አላረጉትም። ውርደት ይላል ተጫወተባቸው። እኔ ራሱ ማቃቸው አሉ። እኔ ስክሪንሻት ያስኳቸው ሳሂህ የነበሩ አሁን ዳይፍ የሆኑ ማቃቸው አሉ። ስክሪንሻት ተቀምጠዋል። እኔ ሳሂህ ነው ስክሪንሻት አደርጋቸው ሀሰንም የነበሩ አሁን ግን ዳይፍና መውዱ የሆኑ አሉ። እና በጣም ሰዎች ይመቻቸው ይቀይሩታል። ዝም ብለው እኮ ነው ፋብሪኬት የሚያደርጉ። ለምሳሌ አሁን ሽንት ቤት ስትገነቡ ወይም ሽንት ቤት ስትወጡ ወደ ካዕባ ዞራችሁ ሽንት ቤት አትወጡ የሚለው ሐዲስ አሁን ሳሂህ ሆኗል። የሆነ ሰዓት ላይ ሐሰን ገሪብ ነበር። ከዛ ገለጥ አርጋችሁ ስታዩት ሳሂህ ሆኗል። በቃ አብረህ ነው እኩል ሰርፕራይዝ የምትሆነው። አሁን ወደዛች ሴትዮ አንዱ ደግሞ ቪዲዮ ሲሰራ አይተኸዋል? እንደውም እሱ እኮ ይሻላል እኮ ሐሰን ጋሪብ ወይም ሳሂህ ጋሪብ ከሆነ ችግር የለውም። ብዙም አራቁም አንድ ነው እንጂ ተቀባይነት አለው። ሐሰን ጋሪብም ሳሂህ ጋሪብም ተቀባይነት ያለው ሐዲስ ነው። አንድ አዲስ ብቻ ነው ጋሪብ ብቻ ከሆነ ነው ተቀባይነት ማይኖረው። ዘንድሮ የእንትኑን ጉዳይ ወደ ስለ ካዕባ ደግሞ እንትን ሲሉ ሲያወሩ ሰምተው ከሆነ ቪዲዮ ሰርቶ እዛው ካዕባ ሄዶ ነው ልጁና እኛ ለካዕባ አንሰግድም ወደ ካዕባ ነው የምንሰግደው አለ። አይጀግ ነው አርጎ ያረመው። ለካዕባ አንሰግድም ወደ ካዕባ ነው የምንሰግደው። ኧረ ትልቁ ኡስታዝ ሲያለውስ እኛ ካዕባን ትስማላችሁ ይሉናል። እኛ ካዕባን አንስምም። የምንስመው ሀጀር አልአስወድ ጥቁሩ ድንጋይ ነው። ለለም ጀግና ነው የአይደር አባት። ከባድ ለውጥ ነው ያለው። ከባድ ለውጥ። በፊት እኮ ከባድ ለውጥ መጥቷል። አሁን እኮ ትልቅ ለውጥ መጥቷል። በፊት እኮ እስልምናው ላይ ኩዌሽን አድርጎ የሚጠይቅ ሰው አልነበረም። የለም 100% በጣም ትክክል እንደሆነ አድርጎ የሚያስብ ነበረ ዘሆል የነበረው። ቢኮዝ ቀድሞ ተሰርቶበታል። አስራ ክርስትና ማጥላላት ነው። ቀድሞ አጥላልተውታል። ሁሉ ነገር ላይ ቀድሞ እነሱ ስለሚያውቁ ጥያቄ የሚነሳበትን ነገር ላይ ፎከስ አድርገው አረብኛን አሁን ማንም ሰው ያውቀው መጽሐፋቸውን በግልጽ አልተረጎሙም፣ እንደፈለጉ ያደርጉት ነበር። አሁን ላይ ግን በጣም ብዙ ሰው ነው እየጠየቀ ያለው። በጣም ብዙ ጥያቄ አለ፣ መላሽ የለም። እና ይሄ ቀልድ እንዳይመስላችሁ ትልቅ ለውጥ ነው ለኔ። እንትን ኡስታዝ ማን ነው ይሄ ማን ይባል ዴቫ ቁርአን ተፍሲሩን ያዘጋጀው ሰው መሐመድ ዜኔ
ምን ይባላል? ሼህ መሐመድ ዘይኒ ኸይረዲን ያ እስከና ያታቸው ጠራ። ምን እንዳለ ይሄ ኡስታዝ ሰሙት፣ አዳምጡት እስኪ። ትልቅ ነገርማ ተሰርቷል። ባይዘይ አዳምጡት። ብዙ ሴቶች አጠገብ ቁርአኑ ራሱ ማውራት የሚያስፈሩ ያህል ደርሰዋል። አንዳንድ መሻይኾች፣ አንዳንዱ ሰዎች ይህንን አያ በጣም ሰው ባለበት እንኳን ሴቱ ወንዱ ባለበት መፈሰር እና ጥቅሙን ለመንገር እስከሚያፍሩ ድረስ ደርሰዋል። አሸማቀቃቸው ተለማውን ሁሉ ዳዒውን ሁሉ ጀግና የሚባለው ወንዱ ሁሉ እዚህ ጉዳይ ላይ ሲወራ በጣም አንገቱን መድፋት ጀመረ። ተው እባክህ ነገር እኔ እባክህ እንዲሰማብኝ አልፈልግም። እየቀለዱም ቢሆን በጣም ነው የሚሸማቀቁት። ወላሂ ልንገራችሁ፣ ይሄንን ህግ አልተፈቀደም ብላችሁ በመካዳችሁ ብቻ ከእስላም ልትወጡ ትችላላችሁ። አንዳንዶቹ እኮ ወንድ ይሆናል የጻፈው እስከሚሉ ድረስ ነው። ወንድ ይሆናል ወንድ ጻፈው ሲጻፈው እኮ የሚባል ኢማጂን አንተ አሁን እዚህ ጋር ያሰማን ይህንን በመካዳችሁ ከእስልምና ልትወጡ ትችላላችሁ ይላል። እኔ አካውንት ላይ ደግሞ የሆነ የሰራው ቪዲዮ አለ። ታውቋታላችሁ። ኦቶሞቲቭ ምናምን የምሰራ ሙስሊም አለች እና ትልልቅ ኡስታዞች ይህ ማን ነበረ? ይህ መንሱር ነው ምናምን የሚባለው ቲክቶከሩ አለ እና ኡስታዝ አቡበከር ባለበት ማለት ነው። ወላሂ ባሌ እንዲያገባ አልፈቅድም ብላለች ከአንድ በላይ እና ባሌ እንዳታገባ እስልምና ይፈቅዳል፣ እኔ ግን አልፈቅድለትም ብላ ተቃውማለች። ውጭ ልጅ ዘጋ ያ ኡስታዙ ብሎ ስቆን ያለፈው ከእስልምና ወጥተሻል ብሎ አልነገራትም። ኢማጂን ልክ እንደዚህ በየቤቱ በርካታ ሰው ነው ያለው እስልምና። ይሄ ነው በቃ። አሁን ምንድነው የእስልምና መፍረስ ማለት? የአላህን ሐሳብ ሰዎች እየተቃወሙ ነው፣ ትክክል አይደለም እያሉት ነው፣ ግን እስቲል እስልምና ውስጥ ናቸው። እነሱ ግን ከእስልምና ወጥተዋል። በአንዲት የቁርአን ያስተባበለ እኮ ይወጣል፣ ወጥተዋል ኦልሬዲ። እነሱ ካፊር ናቸው፣ ጀነቱንም አያገኙትም። ዝም ብለው ነው የተቀመጡት። እና ይሄ ራሱ ትልቅ ለውጥ ነው። ቪዲዮ እኔ ጋር አለ፣ እንደውም እናሳያቸዋለን አስፈላጊ ከሆነ። ፈቀደም ብላችሁ በመካዳችሁ ብቻ ከእስላም ልትወጡ ትችላላችሁ። አንዳንዶቹ እኮ ወንድ ይሆናል የጻፈው እስከሚሉ ድረስ ነው። ወንድ ይሆናል የጻፈው ቁርአን እኮ ነው። ወንድ ጻፈው ሴት ጻፈው እኮ የሚባል ነገር የለም። እንዴው ሴቶቹ ኪታብ ሲቀሩ ራሱ ይሄን ቦታ እዚህ ቦታ ሲደርሱ የሚያልፉት ይመስለኛል። አንዱ እንደዚህ ላይ ታውቃለች። ቁርአን ስቀራ ይሄ እዚህ ቦታ ላይ ስደርስ ቶሎ ነው የማልፈው፣ መልእክቱን ላለመረዳት ነው ቶሎ። ምክንያቱም ቁርአን እንዳልጠላ ፈራለሁኝ አለችኝ። ኢንተርኔት የእስልምና እጅግ በጣም ትልቁ ጠላት ነው። መጽሐፍቶቻቸው ታውቃላችሁ 800 ፓውንድ ሁሉ የሚሸጥ መጽሐፍ አለ። ማንም ገዝቶ የሚያነበው መጽሐፍ አይደለም። የነሱን መጽሐፍት ገዝቶ ማንበብ የሚችል ፋይናንሻል ካፓቢሊቲ ያለው ሰው የለም፣ እውነቱን ለመናገር እነሱ ራሳቸው። ለዛ ነው በየመስጂዱ ከሄዳችሁ ትክክለኛ መጽሐፍትን፣ የድሮ መጽሐፍትን ጭራሽ ነው የማታገኙት። እኔ the earliest book እኔ የማውቀው ቤተ መዛግብት ነው፣ የኢትዮጵያ ብሔራዊ ላይብረሪ መጽሐፈ ፉርቃን የሚል እሱም ቁርአን በአማርኛ ተተርጉሞ ነው። ይሄንን ሁሉ ነገር በስካን በምን ተደረገና ኢንተርኔት ላይ ተቀመጠ። ስለዚህ ማንም በነፃ ብራውስ ማድረግ ጀመረ። ስለዚህ አንደኛ በአረብኛ፣ ሁለተኛ በአክሰሲቢሊቲ ወይም ባለመገኘት ማለት ነው። ደብቀው ይዘውት የነበሩትን ነገር ኢንተርኔት መጣና ግልጥልጥ አደረገው።